ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ምርጥና አሪፍ ተወዳጅ የሆነ የምግብ አሰራር ነው። ቀለል ያለ ጊዜ ቆጣቢ፣ ለጤና ደግሞ ተስማሚ የሆነ ምግብ ዝግጅት ነው። ቪዲዮውን እስከ መጨረሻ ድረስ እንድታዩ በትህትና ተጋብዛችኋል። ሽንኩርት እዚህ ጋር ከተፍ ያለው ቀጠን አድርጌ በትንንሹ መክተፍ ይቻላል። ያ እንደ ፍላጎታችሁ ነው። ዘይት በምፈልገው መጠን አድርጌበታለሁ። የአትክልት ምግብ ስናዘጋጅ የሰሊጥ ዘይት፣ የኑግ ዘይት፣ ኮኮናት፣ የወይራ ዘይት ቢሆኑ አሪፍ ነው ማለት ነው። በቤት ውስጥ ባላችሁ ነገር ማዘጋጀት ይቻላል፣ ግን ደግሞ ተመራጭ የሆኑትን የነገርኳችሁ ማለት ነው። እና እዚህ ጋር ትንሽ ወይራ ዘይት አድርጌበታለሁኝ። ከዛ ሽንኩርትና ዘይቱን እንዲሁም ደግሞ ነጭ ሽንኩርት ደቀቅ አድርጌ ከትፌ ሶስቱንም ባንድ እንደዚህ ጠበስ ጠበስ አድርገዋለሁ። አትክልት ስንሰራ ብዙ እሳት አይፈልግም። እሳቱን ቀነስ በማድረግ ለብ ለብ ጠበስ ጠበስ እያደረግኩ ነው። ካሮቱን እንደዚህ በምፈልገው መጠን እሱንም ከታትፌዋለሁ ማለት ነው። ከዛ ለተወሰነ ደቂቃ እንደዚህ ትንሽ መብሰል ወይም ደግሞ መጠበስ አለበት። ድንች አለ እዚህ ጋር። ድንቹ ግን ሁለት አይነት ከለር ሰጥቶኛል ማለት ነው። ይህ ትንሽ ቀላ ያለው ለምግብ ሲዘጋጅ እንዲሁም ደግሞ በዚህ በአትክልት መልክ ሲዘጋጅ በጣም ጥሩ ነው ማለት ነው። ነጩ ደግሞ ለምሳሌ ቺፕስ ስንጠብስ ለሱ በውስጡ ዘይት እንዳይዝ ያደርገዋልና ነጩ ሲሆን በጣም አሪፍ ነው። የሚያስታውቀው ደግሞ ከላይ ቆዳው ነጭ ይሆናል፣ ወይም ደግሞ ነካ ስታደርጉት ይላጣል ማለት ነው። ያ ለጥብስ በጣም አሪፍ ነው። ትንሽ ከበሰለ በኋላ ቅመም አደርግበታለሁ ማለት ነው። በቤት ውስጥ ያላችሁን ቅመም የትኛውንም ቅመም እናንተ የሚያጣፍጥላችሁን ማድረግ ትችላላችሁ። እኔ ቁንዶ በርበሬ፣ እርድ እንዲሁም ደግሞ ፓፕሪካን፣ ጨው፣ ትንሽዬ ከሙን አድርጌበታለሁ። ይሄ ደግሞ 7 አይነት ቅመም ነው። እሱን አደርጋለሁ ማለት ነው። ደስ ያላችሁን እናንተ በሚያጣፍጥላችሁ ማዘጋጀት ወይም ደግሞ መስራት ይቻላል ማለት ነው። ከላይ ነስነስ ታደረኩት በኋላ ለ2 ደቂቃ ትንሽ ከደን አድርጌዋለሁ ማለት ነው። በላቦቱ ራሱን ስለሚቀላቀል ማለት ነው። ብዙ ማማሰል አልፈለኩም። ድንቹ ቶሎ ፍርስርስ ነው የሚል ማለት ነው። ከዛ በኋላ ፓፕሪካኑን ተላይ እንደዚህ አደርግበታለሁ ማለት ነው። አለማድረግ ይቻላል፣ ግን ደስ የሚል ጣዕምና ከለር ይሰጣችኋል። እርድና ቲማቲም ሰልሳ ወይም ደግሞ ፓፕሪካን ስታቀላቅሉ ለየት ያለ ለእይታ የሚስብ ከለር ይሰጣችኋል ማለት ነው። እዚህ ጋር ደግሞ ዝኩኒ ወይም ደግሞ ኩሳብ የሚባለው እሱን አድርጌበታለሁ ማለት ነው። መጨረሻ ላይ ነው ያደረኩት፣ ምክንያቱም ቶሎ ስለሚበስል ማለት ነው። በእርግጥ ሁሉም ቶሎ የሚበስል ነው። ያን ያክል ጊዜ የሚፈጅ ወይም ደግሞ ጊዜ የሚጠይቅ አይደለም። በ30 ደቂቃ ውስጥ ይበስላል ማለት ነው። የፈረንጅ ቃሪያ ወይም ደግሞ ትልልቁን ከላይ እንደዚህ ከተፍ ከተፍ አድርጌ አደርግበታለሁ። ይህን ካደረኩኝ በኋላ ግን እሳቱን ከታይ አጠፋዋለሁ ማለት ነው። ምክንያቱም በላቦት ብቻ ይበስላል ማለት ነው። ብዙ እንዲበስል አልፈልግም፣ ምክንያቱም ከለሩን ቀይር ያደርገዋል ማለት ነው። ተበሰለ እሳት ብዙ ስለማይችል ማለት ነው። ከላይ ደግሞ የድንብላል ቅጠል አደርግበታለሁኝ። እንደዚህ በጣም ነው የሚጣፍጠው። የድንብላል ቅጠል ሲደረግበት ማንኛውም ምግብ ላይ፣ በተለይ ደግሞ እንደዚህ አትክልት የምናዘጋጅ ከሆነና ነጭ ሩዝ ላይ ከላይ መጨረሻ ላይ ልታወጡ ስትሉ ስታደርጉበት ደስ የሚል ጣዕምና ጥሩ የሆነ መዓዛ ወይም ደግሞ ሽታ ታገኛላችሁ ማለት ነውና ሞክሩት። ከላይ እንደዚህ ካደረግኩ በኋላ ሮዝሜሪ ወይም ደግሞ የስጋ መጥበሻ ቅጠል አድርጌበታለሁ። በጣም ነው ደስ የሚለው። ሽታው ራሱ ውድ ያደርጋል ማለት ነው። ይህ ቃሪያ ራሱ ማንኛውንም ቃሪያ አትክልት ስትሰሩ ስታደርጉበት ከድናችሁ ለተወሰነ ደቂቃ በላቦቱ ብቻ ልክ ክዳኑን ብድግ ስታደርጉት ሽታው በጣም ደስ የሚል ሽታ ነው የሚሰጣችሁ። የድንብላል ቅጠሉም ሮዝሜሪው እንደዛው ማለት ነው። ያው እንደምታዩት የተለያዩ ቅመማቶችም ስላሉት የሚጣፍጥ ምግብ አሰራር ሆኗል። አሁን እሳቱን አጥፍቼዋለሁ። በላቦቱ ብቻ ነው ማለት ነው። እንደዚህ ከለሩን የጠበቀ ሆኗል አሁን ካጠፋሁት በኋላ ማለት ነው። ትንሽ ቆይቶ ግን የድንብላል ቅጠሉም እንዲሁም ደግሞ ቃሪያውም ከለሩን እንደዚህ አይሆንም ማለት ነው። ቆየት ሲል ራሱ ይቀይራል። ድንቹና ካሮቱ ብቻ ነው ከለሩን በነበረበት የምናገኘው ማለት ነው። እንደምታዩት እንደዚህ ባማረ መልኩ ዋው
እኔ ራሴ እየሰራሁኝ እያደነቅኩት ነበረ ማለት ነው። ከዛ ትንሽ ተቆየ በኋላ እንደምታዩት እዚህ ጋር ትንሽ ከለሩ ቀየር ብሏል የቃሪያው ማለት ነው። ምክንያቱም ሌላ ስራ ይዘን ነበር ከጓደኛዬ ጋር ቶሎ አልበላነው ነበር ማለት ነው። እዚህ ጋር ደግሞ ወጥ ነበረ ከጎን እንጀራም ጋግሬያለሁኝ። ያው የጤፍ እንጀራ ባይሆንም የፉርኖ ዱቄት እንጀራ ጋግረናል ማለት ነው። ግን በጣም የሚጣፍጥ ቤት ባፈራው ደስ የሚል ምግብ ነበረ ማለት ነው። እናንተም ደግሞ እንደዚህ እየሰራችሁ ተመገቡ። ግዴታ ከውጪ ገዝተን ባንመገብም በቤት ውስጥ ባለን ነገር ቀለል አድርገን በሚመቸን አዘጋጅተን መመገብ እንችላለን ማለት ነው። የዛሬ ቪዲዮ ይህን ይመስላል። ቪዲዮውን ከወደዳችሁ ሼር ላይክ አድርጉ። ወዳችኋለሁ። ባይ ባይ